ሰላም ሰላም ውድ የልጅ እግር መዝናኛ ተመልካቾቻችን፣ ዛሬ አንድ ሀሳብ ይዤ መጥቻለሁ። ይህ ሀሳብ እንዴት መሰለ ሰያ ብዙ ጊዜ ካስተዋልክ ሌባ ሳይሆን ወይም ደግሞ ደሃ ስለሆኑ በአለባበሳቸው ላይ የተነሳ ደሃ ናችሁ ተብሎ የሆነ ሞሜንት ላይ ስማቸው የጠፋ ሰዎች ከዛ በኋላ ሌባ ሆነው ነው ሲቀጥሉ ያየ ነው ማለት ነው። ባላደረከው ባልሆንክበት ነገር ላይ በሆነ ነገር ብቻ ጀጅ ተደርገክ ስምክ ሲጠፋ በቃ አንዴ ስሜ ከጠፋ ይቀር ብለክ ነገሩን የሚሄድ ሁኔታ አለ ብዙ ጊዜ ማለት ነው። ፐርሰናሊቲያቸው ሌባ ያልነበረ መጥፎ ያልነበረ በሆኑ ሰዎች ምክንያት ያን ነገር አክሰብት አድርገው ተቀጥለዋል። አንድ ተቃውሞ ነው ያለ መንጋነት በደንብ ማለት ነው። ቅርብ ሳምንታት በፊት ላይ የኢትዮጵያ ሴት እግር ኳስ ተጫዋቾችን በማይሆን ነገር ወይም ደግሞ የተጣራ መረጃ በሌለበት ሁኔታ ስማቸው ሲጠፋ ነበረ። ሌዝቢያን ናቸው ተብሎ ብዙ አንገት መድፋት፣ ብዙ ቤተሰባቸውን ማሸማቀቅ፣ የእነሱ የሆነ ሰው ሁላ ስለ እነሱ ሲወራ አንገቱን ሲደፋ ነበረ እና እሱ ነገር ልክ እንዳልሆነ ዛሬ ማውራት ፈልጋለሁ። እርግጠኛ ሆኜ ነው የምናገረው። እርግጠኛ ሆኜ ስል ለእያንዳንዱ ተጫዋች ከበሬጅ የሰጡ ሰው ሴት ለሴት የሚባል ነገር የለም አሁን በሚባለው ደረጃ። እንደውም አንድ ልጅ እዛው ሚዲያ ላይ ታዋቂ የሚባሉ ከስፖርት ጋዜጠኞች ጋር ቀርቦ የኢትዮጵያ ሴት ብሔራዊ ቡድኖች 80% እንደዚህ አይነት ነገር ናቸው ወይም ደግሞ ተመሳሳይ ጾታ አራማጆች ናቸው ብሎ ሲፈርድባቸው ነበር። ይህ ነገር በጣም መጥፎ፣ በጣም መለን ማለት ቆም ብለን ማሰብ ያለበት ነገር ነው። አሁን እኔም ይህ ነገር መረጃው አለኝ እንደዚህ የሚል ሰው እንግዲህ ከፍተ ነው እኛም ኮንታክት አድርጎ ቀርቦ እያንዳንዱ መረጃ እንትን ብሎ ማቅረብ ይችላል፣ ኃላፊነት መውሰድ ይችላል ወይ ነገር እና መንጋነት በጣም ከባድ ነው። እንግዲህ መንጋነት እንደ በሀገራችን ሁኔታም ካየህ በጣም ከባድ ዋጋ ሲያስከፍለን አይተናል ብዙ ነገሮቻችን። እንግዲህ ሻሸመኔ ላይ ካየህ የሆነ ሰው የሆነ ነገር ነው ተብሎ ተዘግዝቆ እስከ መስቀል ብቻ በእያንዳንዱ ክልል ላይ የሆነ ሰው የሆነ ታሪክ ይለጠፍባል፣ እንትና እንደዚህ ነው ይላል። አብዛኛው ማህበረሰብ መጥቶ እንግዲህ እርምጃ ሲወስድ አይተናል። ይህ ነገር በጣም መጥፎ በጣም ማለት ነው እና አሁን ሰዓት ላይ ካስተዋልክ እያንዳንዱ ሰው ባለ ሚዲያ ነው። ፌስቡክ አለው፣ ቲክታክ አለው፣ ዩቲዩብ አለው እና የተኛውንን መረጃ ሳያጣራ ሳይመዝን ቀጥታ ወደ እንትኑ ይለቃል። እንግዲህ የሚያመጡትን ጉዳቶች አስተውለናል። ብዙ ጥፋት ሲመጣ ነበር። ወደ ሩሲዎቹ ስንመጣ ሩሲዎቹ ከወንዶቹ እግር ኳስ ተጫዋቾች በተሻለ ውጤታማ ናቸው፣ አቅም ያላቸው ናቸው። እንግዲህ ስናስተውል አንድ ሴት እግር ኳስ ተጫዋች ለመሆን በእኛ ሀገር ኮንቴክስት በጣም ብዙ ከባድ ሁኔታዎችን አልፋ ነው የምትመጣው። ከስም ማጥፋቱ የሚጀምረው የሚገርመው ገና ከመነሻዋ ነው። መንገድ ላይ ወይም ደግሞ ሰፈሯ ኳስ ስትጫወት እቺ ወንዲላ ተብላ ነው ስም መጥፋቱ ከዛ ነው የሚጀምረው እና ብዙ አይነት ስነ ልቦናዊ ጉዳቶችን አልፎ ነው እንደዚህ ውጤታማ ነገር የሚመጡት። በሀገራችን ባህልም ምናምን ካስተዋልክ ሴቶች አደባባይ እንዲወጡ ብዙ የሚበረታታበት ሁኔታ የለም። እንደውም ከቅርብ ጊዜያቶች ወዲህ ነው እንደዚህ አይነት ነገሮች ላይ አደባባይ ላይ ወጥተው ሀሳባቸውን ሙያቸውን ስለ ራሳቸውንም እንደዚህ ሲገልጹ የምናየው ከቅርብ ጊዜ ወዲህ ነው። የሉሲዎቹን ካየክ እንግዲህ አንድ ጤነኛ አእምሮ ያለው እንግዲህ ጋዜጠኝነት ከባድ እንትን ነው፣ ከባድ ሙያ ነው። ለብዙ ነገርም ማለት ሰውም መስሪያ አንድ መሳሪያ ነው። እንግዲህ አራተኛው መንግስት ነው የሚባለው በሰለጠኑት ሀገራት። እኛ ጋር ሁለት ስፖርት ጋዜጠኞች ተነሱና እንደዚህ ብለው እንግዲህ በጣም ከባድ ስም ማጥፋት ነው። ለእኔ ይሄ ስም ማጥፋት ነው። እንግዲህ ይሄ መረጃው ያለው አንድ ስፖርት ጋዜጠኛ ሚዲያ ያለበት ፍርድ ቤት ነው፣ ሚዲያ ላይ ነው። ቀጥታ መጠቅ እንግዲህ አንተ ተደማጭነትን ለማስፋት የብዙ ሰዎች ህይወትን አደጋ ላይ ጥለክ
እንዲህ ናቸው እንዲያ ናቸው ማለት ለእኔ አንድ ራሱን ከሚያውቅ ሰው በጣም ኃላፊነት የጎደለው ተግባር አድርጌ ነው የምወስደው። እነዚህ ልጆችን እንትና የሚባል 80% ከ10 ሰው እንግዲህ 8 ሰው በእንደዚህ አይነት ሁኔታ ነው ያለፉት ብለህ ምናልባት እኮ በጣም ጥቂት ሊሆኑ ይችላሉ። ወይም ደግሞ እንደዚህ ነው ነገሩን ያለ መጠን አጋነውት እንግዲህ ሉሲዎች የሚባሉት የኢትዮጵያ የሴት ኳስ ተጫዋቾችን አንገት ማስደፊያ ሁኔታ ነው የሚመስለው። እንትን ያለው ራሱ ተልዕኮ ያለው አይነት ሁኔታ ነው ራሱ የሚመስለው። እንዴት ነው የኢትዮጵያ ሕገ መንግስትም ካየ ራሱ እንዲህ ተመሳሳይ ጾታ እንትኖችን እንደ ወንጀል ነው የሚቆጥረው ራሱ። እንደዚህ አይነት በሆነበት ሁኔታ ላይ እንግዲህ እነዚህ 2 ስፖርት ጋዜጠኞች እንደዚህ ማድረጋቸው እኔ እንግዲህ ኃላፊነትን መወጣት ያልቻሉ ወይም ደግሞ እንግዲህ ማንም ቲክቶከር ተነስቶ እንደሚያደርገው ነው እያደረጉት እና መረጃ አለን የሚሉ ከሆነ እኮ ቀጥታ መውሰድ የነበረባቸው ወደ እንትን ነበረ፣ ወደ ፍርድ ቤት ነበረ። ፍርድ ቤት ደግሞ ቀጥታ ማጣራት አድርጎ ብይን መስጠት ነበረበት። እኛ ግን እንግዲህ በእንትን ራሱ ከሄድን እኮ ተጠርጣሪ ወንጀለኛ ይባላል። ግን ሶሻል ሚዲያ ላይ ያወጣቸው ማለት እነሱን ነገሮች እንግዲህ ቤተሰብ ያላቸው ከኋላ ፍቅረኛ፣ ወንድምት ምናምን ይኖራቸዋል። አሳልፈ ለማህበረሰቡ መስጠት ከባድ አደጋ ነው የሚሆነው። ይሄ ልክ ያልሆነ ሁኔታ ነበረ። እዚህ ሀገር ላይ እኔ በጣም ግራ የሚገባኝ ነገር ሁሌ የአንድ ሰው ነፍስ ዋጋው ስንት ነው? እንግዲህ አንዲት ሴት እግር ኳስ ተጫዋች አሰቡ እንደዚህ አይነት ነገር ላይ የሌለችበት ሁኔታ ይሆናል። ተነስተክ 80% እንደዚህ ተመሳሳይ ጾታ አፍቃሪ ናቸው ካልክ የሌለችበት ሴት እንግዲህ መንገድ ላይ ኳስ ይዛ ብትሄድ ጥቃት ያደርስባታል። ማነው ኃላፊነት የሚወስደው? ማነው ተጠያቂ? ስንት ሰው እኮ ህይወቱ ሲጠፋ አይተናል። በዚህ ረገድ በሌለበት ባልዋለበት ባልሰማው እንትን ባላል ሁኔታ ህይወት ሲያጣ ንብረቱን ሲያጣ አይተናል። እና ይህ ነገር ልክ አይደለም። ሲጀምር ደግሞ ለትውልድ ያስባል የሚል ስፖርት ጋዜጠኛ ይሆናል እንዴ? በእኛ ሀገር ሚዲያ ካስተዋልክ ከ12 ሰዓት ተኩል ጀምሮ ጠዋት እስከ ቀኑ 6 ሰዓት እግር ኳስ የሚወራበት ሁኔታ ነው። ሚዲያ እንግዲህ ትውልድ መስሪያ አእምሮ መስሪያ ሁኔታ ነው። የእኛ ሀገር ሚዲያ ካየህ እንግዲህ ከ12 ሰዓት ተኩል ጀምሮ ስለ አውሮፓ እግር ኳስ ነው የሚወራበት። አትሊስት ስለኛ እግር ኳስ ራሱ አይደለም፣ ስለኛ እግር ኳስ ሁኔታ እንትን አይደለም። በዚህ ረገድ እንደውም ከመመስገን ካለባቸው የሚመሰገኑ ሰይድ ኪያር እና ሰለሞን ገብረእግዚአብሔር ነበሩ። በፊት ላይ ኢትዮጵያ ቴሌቪዥን ላይ አንድ እናቱ በነበረበት ሰዓት ላይ ሰኞ ማታ ላይ የኛ እንዲህ ታዳጊ የሚባል እግር ኳስ ተጫዋቾችን ታለንት ፍለጋ ነገር ብሎ በየአካባቢው በየሜዳ እየሄዱ የማነሳሳት ያለበትን ሁኔታ ነገር ምን ላይ መድረስ እንደሚፈልግ የሚጠይቁበት ሁኔታ ነበር። አሁን ያለው እኮ እንዳለ ከኢንተርኔት ላይ ይገለበጣል። ዝም ብሎ ህዝቡን ቀን ሲጠቀጥቁት ይውላሉ። ከዛ ማህበረሰቡን በማያገባው በሌለበት በማይመለከተው ስለ ነጭ እግር ኳስ ቀን ሙሉ ሲራኮት በቡድን ተካፍሎ ሲፈነካከት ነው። እንደውም ትውልድ ለመጥፋቱ ዋነኛ ተጠያቂ ዋነኛ እንኳን ባይባሉ ድርሻ ለምን ዋነኛ ማለት እንችላለን። የሚዲያው ዘርፍ ላይ ያሉ ራሳቸው ሰው እንደዚህ በሆነበት ሁኔታ ላይ እነዚህን ሴቶች ለማሸማቀቅ ወይ ደግሞ አሉበት የተባለውን ሁኔታ በግልጽ እንትና ማለት እየተቻለ በአጠቃላይ ሴቶቹ ብሎ መውጣቱን የኃላፊነት የጎደለው ይመስለኛል። ወይም ደግሞ ዝናን ለመውሰድ የተደረገ ፍትጊያ አድርጌ ነው የማስበው። ይህ ነገር በፍጹም ልክ ያልሆነ ሁኔታ ነው። በጣም መስተካከል ነበረበት። በማህበረሰባችን አሁን ዋነኛው ችግር እግር ኳስ ነው የሚመስለው። በዛ ላይ ደግሞ የነጮቹ የሆነ ሳይንስ እኮ ነው የሚያደርጉት። እያንዳንዱ ሲተነትሉት እከሌ የሚባል ሩኒ ምናምን አይነት ነገር ወይም ደግሞ ጋዜጠኝነትን ተራ የሚያደርጉ ሁኔታ ከኢንተርኔት ላይ በአጠቃላይ እንዳለ የተረጉሙና እንግዲህ
የተሻለ እውቀት ወይ ደግሞ የተለየ እውቀት አድርጎ የሚያቀርቡበት ሁኔታ ነው። ይህ ነገር ኃላፊነት የጎደለው ነገር ነው። የሉሲዎቹ እንደዚህ አይነት ነገር ናቸው ከተባለም ያኔም በስም ጠርተክ ኃላፊነት የሚሰማ ከሆነ ፍርድ ቤት ሄደህ ክስ መስርተክ አንተ ያለን መረጃ እንደ ክስ ማክበጃ መስጠት ነበረባቸው። እነዚህ ሰዎች ግን በጣም ልክ አይደሉም። እኔ እርግጠኛ ነኝ የሉሲዎቹ እንደዚህ በሚባል ደረጃ አይመስለኝም። ሲጀምርም ሁኔታውን ካየነው የሴት ለሴት ወይም ደግሞ የተመሳሳይ ጾታ የሚባለው ነገር ሴቶች ካየክ ተፈጥሯቸው ራሱ የሆነ ስስ ነው። ተመሳሳይነቱ ሁኔታ አላቸው። የሆነ ከውጭ ገብቶ ቀጥታ እንዳልጋ ላይ አብረው ሊተኙ ይችላሉ። ሚስጥር ሊያወራ ይችላል። ሰውነታቸው ሊነካካ ይችላል። ብዙም እንትን አይደለም። የተፈጥሯቸውን አያገፋፉም። እንደ ወንድና እንደሆነ የሆነ ወንድም ሰውነት እንደዚህ ለመነካካት ራሱ እንትና የሆነ የሚሰቀጥጥ ሁኔታ አለ። ሴቶች በራሳቸው ተፈጥሯቸው ራሱ ለስላሳ እንደመሆኑ መጠን ተቃቅፈው አልጋ ላይ ተኝተው ሚስጥር ሊያወሩ ይችላሉ። አንቺ ተናኩ እንደዚህ ሆኖ ምናምን ብሎ እንትን ሊሉ ይችላሉ። ይህን ነገር አይታክ ነው አንተ ቀጥታ እንደዚህ ማስረጃ አለኝ ብሎ ሊያመጣ የሚችለው። እንግዲህ አሁን ባለው ኮንቴክስት ካየክ ሰው መኪና ሲገጭ ራሱ የሆነ ሰው ሄዶ ከመርዳት ይልቅ ስልኩን አውጥቶ ቀርጾ ቪዲዮ ለማጋራት ነው ብዙ ሰው ሲሮጥ ነው። እንዲህ ባለበት ሁኔታ የእነሱን ስም ማጥፋት ሲመስለኝ እኔ የወንዶች እግር ኳስ ተጫዋቾች ይመስሉኛል። እነሱ መሳካት ያልቻሉትን ስኬት ሴቶቹ እያሳኩ ስለሆነ እንግዲህ ቀና ብለው እንዳንሄድ አድርገውናል በሚል ይመስለኛል ወደ እንደዚህ አይነት ነገር ስም ማጥፋትና አንገታቸውን ለማስደፈር እየተሄደበት ርቀት እንደዛ ማድረግ የሚመስሉ ሶሻል ሚዲያ ላይ አሁን ማለት ሶሻል ሚዲያ ሁሉም ነገር የተቆጣጠረበት ጊዜ ላይ ነን አሁን ሰዓት ላይ። ይህን ካየ ነው እንደዚህ አይነት ነገርን ማለት ነገሩ ዝም የሆነ ከመጠን በላይ እንዲጮህ አድርጎ ሰው ለነገሩ አቴንሽን ሰጥቶ ቀላል ወይም ደግሞ ነገሩ አብዛኛው ሰው አክሰፕት እንዲያደርጉት በጀርባ ማስታወቂያ የተሰራ እንዳልሆነ ምን ማስረጃ አለ ወይ ደግሞ ምን ዋስትና አለ? እነዚህ ሰዎች ለትውልድ እናስባለን በማለት እንደውም ትውልዱ እነዚህ አይነት ነገሮችን አክሰፕት እንዲያደርጉ እያደረጉት እንደሆነ ነው የሚሰማው። ለምን ብትል አንደኛ አሁን ባለው እንግዲህ ብዙ ሬዲዮ ጣቢያዎች አሉ እና ህጻናት ላይ ወይም ደግሞ ታዳጊ ላይ የሚሰራ አንድ ፕሮግራም ብቻ አግኝቻለሁ 7.8 ላይ የልጆቻችን ኢትዮጵያ ብሎ ስለ ነገ ትውልድ ተጨንቆ አስቦ እየሰራ ያለ አንድ ጣቢያ ብቻ ወይም ደግሞ አንድ ጣቢያ ሲሆን አንድ ፕሮግራም ነው። ከዚህ ሁሉ ፕሮግራሞች እያንዳንዱ ጣቢያ ላይ ግን ከ2 እና ከ3 ፕሮግራም በላይ ስፖርት አለ። ቀኑ ማለት ከ24 ሰዓት ወይም ደግሞ 16 ሰዓት ፕሮግራም ሊሰሩ 1/3 የሚሆነው በስፖርት ነው የሚጠፋው። እግር ኳስ ደግሞ ዳይሬክት ሳይኮሎጂ ነው። ማህበረሰብ እንዳያስብ ወደ ራሱ ሀሳብ እንዳይመጣ የሚደረግበት አንድ የማጥቂያ መሳሪያ ነው የነጮቹ። ይህ በሆነበት ሁኔታ እንግዲህ ልጆቹን አንገት ማስደፋት ወይም ደግሞ ለእነሱ ቤተሰብ የሆነ ሰው ቀና ብሎ ልጃችን እኮ እግር ኳስ ተጫዋች ነች እንዳይሉ የማሸማቀቅ ሁኔታ ነው የሚመስለኝ። እዚህ ላይ ሙሉ መረጃ አለኝ ከሌ የምትባሉ እንደዚህ ማስረጃ አለኝ የሚል ሰው ኮንታክት ያደርጋል፣ በቀጥታ ማቅረብ እንችላለን። ጨረስ እንደ ልብ አላስወራውህማ። እንትን ብዬም